አንዱ ዓለም ፍረስ ደቤት ዱጋስ ደቤት ነማስ ደቤ ጀራና ካንዶ ይባፈት ኡጋ ረቤ ካንዶ ይባፈት ቀናኔን ዱቲ ሺነማ ማራራ ነመገድሲሰ ገራና ማኛት እንጨዮን ዶክፊ ደንቁፍኒ ኦዶኛቴን ቁፍኒ ከራት ታፍተ kichu ከራት በkichu ከራት ጭት ገራና ማኛት ዱቲ ሺ ገሩሞ ሙጫን ኩዋን እንደደበ ሲያች ጅሬኝ ሙጫ ከና ጅሬኛ አከሚቲ ሰሙ ሙጫ ከና ሰሙ አከሚቲ አንዱ ይባፈት ይበርጀራን አንዱ የሱን ይባፈት ዱአኖ ለኒ ይባፈት ለምን ዱ ገሩ ነመዳበት አንዱ የከምና መገድሲሰ ጀራን አንዱ የፍሪ ቦይ ያዋለተ በቃ ዱአኖ ለኒ ቦይ ያዋለተ ረቢ ነፍስ ያማሩ ኡጋሽ ያባሱ ገሩ ሙጫን ኩዋን እንደደበ በር አባ አንዱ የሳይ በቂያ ኦቦሌሰ kiya qaali rabbiin si ajabeessu afrizi waangeen waay ugaashitis waay abaas dugaa keelle waay abaas oboleessa kiya qaali baay'ee nagaddeesise viidiyoon isaa ammoo muluma garaa koona boreesse yaa እሺ ሰላም ሊበን እባላለሁ የቀነኒ አዱኛ ታናሽ ወንድሟ ነኝ እሺ ትናንትና አንዱ ዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል እኔ የማውቃቸው ነገሮች እኔ ብዙ ጊዜ መዛቤ ስለነበርኩኝ የማውቃቸው ነገሮች እያንዳንዱ ነገሮች አሳያችኋለሁ እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱ ዓለም ጎሳ ያደረገባት ቀን ላይ ማለት ነው ይሄ ደግሞ የቪዲዮ ለቅቄው ነበር የምታስተውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር ፎቶን ስለማስቀምጠው ታዩታላችሁ እዛ ላይ የነበረው ነው የመጀመሪያው እሱ አለ ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ ሁሉም ከጋላሪው ላይ ያገኙት ስቲል አለ ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች ይሄም ከስልኳ ላይ ነው ያለው ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር አንድ ቀን ነው የተከተረው የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው ከዛም ጠዋት አንዱ ዓለም ያው ለሊት አምሽቶ ነው የሚመጣው በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ ዓለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ ሁሌ ይቀያየራል በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው ከዛን የዛን ቀን ተኝቼ ነበር እኔ አንድ ሰዓት አካባቢ ይሆናል ተኝቼ ነበር እኔ ገስት ሩም ነበር የተኛሁት ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው ከዛን በሩ ሲዘጋ የዛን ጊዜ ተነሳው ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዱ አለ በሩ ጋር ቆሞ ማለት ነው ከዛን እኔ ላናገረው አሰ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች ከዛን ሽጉጡን ፊቷ ላይ ደቀነባት ከዛን የሆነ ፎቶ አሳያት ይሄ ፎቶ አንቺ ነሽ አላት እሷን ያርለውም ማለች ከዛን እህቱን አሳያት መጽሐፍ ቅዱስ ይዛ በጣም ማለችለት እኔ ያርለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ ከዛን አንቺ ነሽ ምናምን አላት ከዛን ወደ እንትና ዞረ ሚጣ ጠይቃት ታረሷ አይደለች ምን ሆነ አንዱ ማለት ነው ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል እሱን ፎቶ ላደርግላችሁ እችላለሁ አሁን ምናልባት ላገኙ ይችላሉ ካገኙት ግን አስቀምጥላችኋለሁ ከዛ ቀጥሎ እያንዳንዱ ነው ማሳያችሁ ከዛን ይሄኛው ፎቶ አለ ይሄ ፎቶ ማለት አንዱ ዓለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት ይሄ የፀጉሯን መመሳሰል ትችላላችሁ የዛን ጊዜ የነበረ ፎቶ አለ ሌላ
ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆን። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። ሚጣም ተኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊድቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፈው የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ